ልብስ በብዛት ተረክባ ታጥባለች። ገብቷቸዋል። ስለዚህ ለዛ አገልግሎት የሚሆን ጠንከር ያለ ስራ ሊያሰራት የሚችል ላውንድሪ ማሽን በእርግጠኝነት ነገ ከነገ ወዲያ ማክሲማም በዚህ ሳምንት ውስጥ ተሰጧታላችሁ እርግጠኛ ነኝ። ስለዚህ የሷንም ዩቲዩብ ቻናል የመጀመሪያው ኮሜንትና ዲስክሪፕሽን ላይ ያስቀምጫለሁ። አሁኑኑ ገብታችሁ እሷ እዚህ አንደኛው አመጣጤ ምንድነው ከዚህ በኋላ እሷ ራሷን ችላ እንድትቆም ነው። ሰው ራሱን ሲችል ይከበራል። ሰው ራሱን ሲችል በአካባቢው ያሉ ሰዎች የሚያዩበት አንግድ ይቀየራል። እናም ራሱን ችሎ የሚቆም ሰው ይከበራል። ይሄን በደንብ እኔ የማውቀው ነገር ስለሆነ ራሷን ችላ እንድትቆም ከእናንተም የምጠብቀው ነገር ምንድነው? የመጀመሪያው እሷ እንግዲህ እናቷ አንቺ ብዬ እየጠራው መሆኔ እሷ ከዚህ በኋላ በእጇ ማጠብ የለባትም። ምክንያቱም ልብስ በዚህ ዘመን በእጅ የታጠበ እንዴት ነው የሚዘለቀው? ለዛውም የብዙ ሰዎች ልብስ ለረጅም ዘመን አጥባ ልጇን አሳድጋለች። ስለዚህ ከዚህ በኋላ 15 ዓመት ዋው! ስለዚህ ከዚህ በኋላ ከዛሬ ጀምሮ በእርግጠኝነት በላውንድሪ ማሽን ነው የምታጥበው። ስለዚህ ይሄንን ትተባበሩናላችሁ ብዬ አስባለሁ። ወደ ጉዳያችን ስንቀጥል ደግሞ ከልጅነቷ ጀምሮ የትምህርቷ ሁኔታ እንዴት ነው ሲሄድ የነበረው? ትምህርት ላይ ትማራለች። ይኸው ቤት ውስጥ የሚያግዛትም ሰው ለምን ስለማንችል ከዛ ግን ምንም እስካሁን እንትን አትልም ነበረ። ይኸው እየሄደች ነው ትምህርት የምትፈልገው ግን የግል